አንድ ሰው ወደ ትዳር ከመግባቱ በፊት ምን ቢያሟላ መልካም ነው ብለው ያስባሉ? ከልምዴም ከምን የምምለው ነገር አንደኛ ሁለቱ ቁጭ ብለው መነጋገር ያለባቸው ነገር በባህሉ መንገድ እንሂድ በሃይማኖቱ እንመራ ካሉ ቁጭ ብለው ሃይማኖቱ ያላቸውን ይከተሉ። ሴት ባሏን እንድትታዘዝ ነው፣ ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። ዝም ብሎ ወድሻለሁ እንደ ፈረንጁ ምናምን አይደለም እኮ። እሱ እኮ አይደለም ነገሩ። እንዴት ነው መውደዱን የሚገልጸው? ተግባር የሚያሳየው እንዴት ነው? ወደ ቤት ሲመጣ እሷን እያሰበ ይመጣል ወይ? ሲመጣ ያያታል ወይ? ይገዛላታል? የሚያስፈልገውን ነገር ይገዛላታል ወይ? የፍቅር መገለጫው ምንድን ነው? ማፍቀሩን የሚገልጽበት። እሷ ደግሞ መታዘዟን ነው ትኩረት ማድረግ ያለበት። የምትታዘዘው ስለሚወዳት መሆኑን ማመን መቻል አለባት። ስለዚህ ይሄንን በደንብ አድርገው ሊረዱት ይገባል። ስለዚህ ውደጂው አልተባለችም፣ ታዘዡ ነው። እሱም አፍቅራት ነው የተባለ፣ ታዘዛት አልተባለ። ስለዚህ የሚለው መጽሐፉም የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ አፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና እስኪ ይሄንን ስሪልኝ ተነሳ አንተ አትተረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም። አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት ገርል ፍሬንድ እያሉ ጠቆርክብኝ፣ ከሳህብኝ፣ ምናምን አልክብኝ፣ ይሄን ካልበላ ይሄን ካልጠጣ መከራ ነው። ይሄን ካልበላ ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጅ እንጂ ባሌ ማለት ይቀራል። ባል ያቀርቶበታልና ሌላ ሊመለከት እንደሚችል መረዳት መቻል አለባቸው ነው ለመክረው የሚችለው። ያንን ያስለመዱትን ይዘው መቀጠል አለባቸው። ወንዶችም ቢሆኑ እዛ ቤት የነች የትም አትሄድም አይደለም ማለት ያለባቸው። ቤት ገብታለች ኦፍ ኮርስ፣ ግን ያኔ እየናፈቀ እየሮጠ ምናምን ወይ ቀጠሮ ሳይደርስ እንኳን ሰዓቱ ሳይደርስ እየሮጠ ሲያገኛት እንደነበረው ልክ እንደዛ ትሪት ማድረግ አለበት ወደ ቤት። ይሄ ካለ ችግር አይኖርም። ስለዚህ ይሄንን ይዘው ሄዱ ከሆነ ነው። ወደ እንትን ስንመጣ ወደ ዘመናዊው ስንመጣ ቁጭ ብለው ዲስከስ ማድረግ ነው። የዘመናዊው ነገር እኛውን እንትን ያደረግነው እኛውን የምንዋደድ እኛውን የምንፋታ ይበሉ፣ ሌላውን አያስቸግሩ ነው የምለው። ሽማግሌ ብላቀም አያስፈልግም። አሁን እኮ ሽማግሌ ሆኜ የሄድኩባቸው ቦታዎችን ሳስባቸው የዘመኑ ማለት ነው። እስቲ ቸግሮናልና ሽማግሌ ነህና እስቲ እንዲ ያለኝ አይሉም በቃ። ስለዚህ ባል ሊያየው